ትግሬ ትራስ ሸዊት ሰው ዝም ብሎ አይቀርም። ማየት ጥሩ ነው። ሁላችሁም እዩት፣ ግን አትዩት፣ ሌሎቻችሁ አትዩት። ምን አልካት? ሸዊት እኔ በጣም ትንሽ ቤት ውስጥ ገብቻለሁ። ትንሽ ህዝብ ውስጥ ገብቻለሁ። ስንት ሚሊዮን ነው? 5 ሚሊዮን እያልን እነሱ 11 ሚሊዮን ሳይገቡ አይቀሩም። ምንድን ነው የማትሰጠኝ? ነው ቆንጆ ከሶሻል ሚዲያ ሴተኛ አዳሪ ጋር ነው የምትልኝ። እየፈታች እየመጣች እኔ ላይ ቴራፒያን እንድታረግ አልፈቅድላት። ሰውየውን ፈልጉና የጋናውን ፈልጉላትና አምጡላት። ባምባም በረረረን ደሪረን እንደሪረን እኔ ተመችቶኛል። አፄ ዘርዓ ያዕቆብ እንዴት ነህ? ጠፋ እነዛ አንዳንዶቹ ከመንጠቃቸው የተነሳ ራሱ በጣም ከመንጠቃቸው የተነሳ ኖርማል ያልሆኑ ነገሮችን ትተው አብኖርማል ያልሆኑ ነገሮችን ጀምረዋል። አንዳንዶቹ ደግሞ ሁሉ ነገር ብርቅ ሆነበት የሚሉም ደግሞ ዜና እየመጡ ነው። ጋደሚት ያረቢ ጌታዬ፣ ሁሉ ብርቁ ምንድን ነው? አይ ሎዛን ተያት። ሎዛ ታዘብናት። ልብስ ለበስሽ ብለው ሲሰድቧት የነበሩትን ማህበረሰቦች ደግፋ እኛ ላይ ስታፌስ በጣም ስቀናል። ሎዛ እንኳን ኦሮሞ ልብስ ለብሰ ለምን ልብሳችንን ለበሰች ይላሉ እነዚህ ማህይሞች ማለት ነው። ልብሳችንን ለብሰሽ አስተዋውቂልን ይባላል። ያ እነሱ ልብሳቸውን አልብሰው ይኸው ድፍን ኢትዮጵያ የባህል ልብስ አልቦት የሰሜኑ ልብስ ይለብሳል። ይህ እነዚህ ደግሞ የነሰገጦች ደግሞ እንዴት ነው እሷ ግን እንዴት አድርጋ የኦሮሞ ልብስ የምትለብስ ነውር አይደለም እንዴ ብለው ልጅቷ ስትለብስ ሰድቧት፣ እኔ አንደኛ እንዴ እናንተ ደደቦች ብዬ ቆሜ ዛሬ እሷ ደግሞ ኦሮሞ ነኝ ብላ እንዴት ትግሬ ነኝ ያለሽ ብለሽ እንጂ መነጸር አድርገሽ እኔ ላይ አትሮፍሻለላ። ልክ ነው ግን አንቺ ሎዛ ልክ ነው። እንደዛ አይነት ነገር ጥሩ ነው፣ ነውር አይደለም። እኔም እንደነዚህ ጋጋማ እንደዚህ ብዬ ልበል ቂንጥራቸው እንዳልተነካ አንዳንድ ጊዜ እኮ በጣም የሚያስቀኝ እኮ የሆነ አንዳንድ ጊዜ ጉንዳን ምናምን እንኳን እንደዚህ አይነት ቦታ ውዬን አላውቅም። ምን ልበላችሁ፣ በአጠቃላይ የሆነ ነገር ሲያስደነግጥ የምትሉት ነገር የለም። እንደ ሴት የምትጮህ እንኳን እንደዛ እንኳን አልጮህም። ዝም ብለው ያወሩና ሲሉ ሳቄ ነው የሚመጣው። ያሳፍራል። ዲሲፕሊን የሚባል ነገር አለ። ምን የሚባለው ስነ ስርዓት። አንዳንድ ሰው አንዳንዴ ደስ አይላችሁ? ያ መጥፎ ነገር እንኳን እየተናገር አነጋገሩ የሚያምራል። ካነጋገሩ ማለት ነው።
አንዳንዱ ደግሞ በቃ ከመጽሐፍ ሳንም ታሪክ ይሄ የላይብራሪ ሙሉ መጽሐፍ በአንብቦ መጣ አከሌ አከሌ ተብሎ ልክ ስትጠብቁት የሆነ ነገሩ በቃ ሼማ ሲዟችሁ ምን ነው ትኬቱን ገዝቼ ባልገባ የምትሉት የለም ባልገዛሁት ጊዜ ባልጨረስኩት ምንም በቃ ጎማው ነበር አለዋጣ ነው የምትሉት አይነት ነገር የለም። እንደዚህ አይነት ደደብ ማየው ነው በቃ እግዚአብሔር ነው እኛ ቤት ውስጥ ያለው። አንዳንዱ አቅሙን አውቆ ነው እኔ እዚህ ጋር አልወጣም ምክንያቱም አልችልም በቃ ይላል። አንዳንዱ ደግሞ ግግም ብሎ ይወጣል እንዳናሳለሽ ማይ ጋድ አንዳንዱ የሚደንስ አለ ራሱ እንዲህ ነው የሚላል እኔ ታመሰል ግን አንቺ ልጅ ግን አሁንማ ቀን ቀን መተኛት አለብኝ እንደዚህ ዘግቶች ማለት አለብኝ። የኛ ቤቶቹ ማለት ነው ይቅርታ ወይ የኛ ቤት አልኩኝ ይቅርታ ሶሻል ሚዲያ ላይ ያሉ የኦሮሞ ሴቶች አንድ ጊዜ እያያቸው ሶሻል ሚዲያ ላይ ያሉ የኦሮሞ ሴቶች ሰገጤዎቹ ማለት ነው እነዚህ ማቾርዶቹ አይደሉም ሰገጤዎቹ ኪዱን ቤታዮ ምናምን ሲያደርጉ እንዲያስረ እና ሄለን እንደዚህ ያደርጉ አይታችሁ አርገሽ ማታቂ በሙሉ እነሱ ጊፍት ለማባበል ነው። አንቺ ማንን ለማባበል ነው? 3 ዲቃላ እዛ ጋር ከኋላሽ ይር ያለ አሳፋሪ። ከዛ ኦሮሞ ነው እንዲህ ይባላል። እኔ ትግሬ ነኝ ገና ወይ አንተ ጋር እኔ አልዋረድም። እዚህ ነገር ተጋሩና እንደዚህ የምታዋረድ የለች አንተ ጋር በጣም ነው የሚያሳፍረው። ፎርጌትብል ምን አለበት እናንተ ሞዴል የሚሰራችሁ ወደ ውጭ የምትወጡ እነዚህ ፋራዎችን አምጥታችሁብን እርማት የሚለውን ዘፈን እንከፍታለን። እርማት ለፋራዎቹ እርማት እግዚአብሔር ነው። ዘመዶች ድሮ ማለት ቂቤ እንኳን ሲቀቡ እንዴት ያምራሉ የኔ ዘመዶች ማለት ነው። አይስወር ቂቤ አቀባባቸው ራሱ እነዚህ መቼ ኦሮሞ በዚህ ነው ያልወድ ቀላል እንዴ? እውነትም ትግል ያስፈልጋል። በጣም ትግል ያስፈልጋል። ረጅም ትግል ነው ከፊት ለፊታችን። የኢኮኖሚ ትግል አለ ያለው የስልጣኔ ትግል የሚባል ነገር እሱ ተቀርጾ እንዴት አድርገው መሄድ እንዳለባቸው እናስተምራቸዋለን። ከባድ እኮ ነው። ያስበር ጭንቅላታችንን ቅቤ ቀብተው ቅቤ እንኳን ሲቀልጥ የማታዩ ሴቶቻችን የኦሮሞ ሴቶች በነበሩበት ዘመን ዛሬ ከንፈሯን ሊፕስቲክ ለመቀባት ለዚም ቀይ ሊፕስቲክ ቀይ እኮ አምጥታ ደግሞ ቀይ ሊፕስቲክ ልክ እምሷ ለነገሩ እምስሽ ራሱ እንደዛ አይቀላም። ለነገሩ ጥላሸትም ሲይዘሽ ያስታውቃል። ቀይ ሊፕስቲክ ቻፕስቲክ ነው እንደዚህ ተው። ቀይ ሊፕስቲክ ስትቀቡ ጋይስ ሳምቲንግ ስሮንግ። ቀይ ሊፕስቲክ የምትቀቡት እዚህ ጋር ነው የምትሉት ሰው ካለ ደግሞ ከውስጡን ነው የምትቀቡት። ለምራት ወይ ወጣ አድርገሽ አንገርሽ ለምራት ወይ ያ ያችን ከንፈሩና ደግሞ እኮ የምስ ከንፈር ነው የምትመስለው ከስስነቱ እንደዚህ አይነት ከንፈር አለው እንዴ ደግሞ አልኩኝ። የቤተሰብ ከመሳሳቱ ይሄን ከንፈር እንዲህ ብለሽ ነው የምታየው። ከመሳሳቱ የእንቁርቲ ከንፈር ማለት ደግሞ እኮ መታኮት ከብዳል ፋራ ሲሰለጥን
እማማ ዝናሽ፣ ኧረ እማማ ዝናሽ፣ እማማ ዝናሽ ድረሱልን፣ ድረሱልን፣ ድረሱልን። ከባድ ችግር አጋጥመዋል። በጣም ከባድ ችግር ነው። ከባድ ችግር አጋጥሞ በጣም ከባድ ችግር ሁማን ሄሮ ደግሞ አንድ ቀን ወልቆ ተገላግለን እዚህ ላይ እንዳለ አዲስ ነገር ስታደርጉ እንግዲህ አስባችሁታል ጋይስ። ሁማኔር ከመጣ ራሱ ይሄ ኮፍያው ከመጣ ራሱ 15 ዓመት ሆኖታል። ኦኬ ከ15 ዓመት በኋላ የኦሮሞ እንቁርቲ ከ15 ሰው ላሰልችቶት ሁማኔር አሁን ሰልችቶት እና በግ እየተከለከለ ነው። ከ15 ዓመት በኋላ እንቁርቲ ይሄ ስልጣኔ የሚገባው ቆይቶ መሆኑ ያየሁት እዛ ቤት ውስጥ ከ15 ዓመት ከ15 ዓመት በኋላ ኦሮሞ ሶሻል ሚዲያ ላይ ሁማኔር እንዲያርጉ ሁማኔር ምን አለበት እነ ዘመዶቻቸውን ጆፍ አርገሽ ብትመጭ እዚህ ላይ ቅሌሽን ጣዳለሽ። እሱ ነው። እኔ እንዲያውም በነጉቺ በነቫሳጂ መልክ ቢቀመጥ ነው የሚሻለን። ወይ ካረግሽ ደግሞ ተደብቀሽ በኋላም ከደረስሽበት ችግር የለውም። በቃ ያ ችግር የለውም። ሁማኔር ነው ችግር የለውም። ልክ በቃ አይታ እንደማታክል በቃ ሁሉ ነገሩ አዲስ እንደሆነ ሁማኔር መለጠፈው ራሱ አዲስ መሆኑን የምታውቁት በቃ ቢቀርስ እንደው ቢቀርስ ምን አለ ከ15 ዓመት በኋላ ሁማኔር አልገባበት የአፍሪካ ሀገር የለም እኮ አሜሪካን ቁጭ ብለሽ የኦሮሞ ሴት ጀግናዋ ሁማኔር እንደገና ሰው ፓይለት ምናምን ፕሌን እኔ ዘመዶቼ እንደዛ ናቸው ብዬ ነበር የማስበው። ባንቺ ጽም ጓረድ ግን እንደማየት በጣም አስቀያሚ ነገር የለም። አብቹን የሚያህል ሰውዬ እንግዲህ 4 ኪሎ ቁጭ ብሎ